የማዕከላዊ ኢትዮጵያ ክልል የተፈጥሮ ጸጋን የታደለች የታታሪ አርሶ አደሮችና በጥረታቸው ሀገር የሚያቀኑ ህዝቦች መገኛ ምድር ነች። ይህች ክልል የኢትዮጵያ ኢኮኖሚ ምሰሶ ለሆነው ቡና ተስማሚ ስነ ምህዳር ቢኖራትም ለዓመታት የቡና ልማቱ በተበጣጠሰ ማሳና በተለመደ አሰራር ተወስኖ በሚፈለገው ደረጃ ውጤታማ ሳይሆን ቀርቷል። አሁን ግን በክልሉ በየደረጃው በሚገኙ መሪዎች በተጸነሱ አዳዲስ የፈጠራና ፍጥነት ሀሳቦች ነገን ብሩህ የሚያደርጉ ተስፋዎች እየተወለዱ ይገኛሉ። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ 250 በ120 የተሰኘውን አዲስ የቡና ልማት ኢኒሼቲቭ ይዞ ብቅ ካለ ጊዜያት ተቆጥሯል። ይህ በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና በክልሉ ግብርና ቢሮ ኃላፊ በሆኑት በአቶ ኡስማን ስሩር ሀሳብ አመንጭነት ወደ ተግባር የገባው አዲስ ክልላዊ ስትራቴጂ ከአንድ ቤተሰብ ጀምሮ እስከ ሀገር ብልጽግና የሚዘልቅ የተቀናጀ የልማት ጉዞ ነው። ቡናን በቤተሰብ ደረጃ ተደራሽ ለማድረግ ለአንድ ቤተሰብ ቢያንስ 250 እግር የቡና እግር እንዲኖረው ሁሉም ቤተሰብ ራሱን ቢያንስ በቡና እንዲችል አለፍ ሲል ደግሞ የዓለም ገበያ ላይ ተወዳዳሪ ጥራት ያለው ቡና ማቅረብ እንድንችል የጀመርናቸው ስራዎች አሉ። ዛሬም እዚህ የምናካሄደው የበልግ ወቅት የቡና ተከላ 120 ተጠቃሚዎችን ወይ የቡና ክላስተር ላይ ያሉ አርሶ አደሮችን ለእያንዳንዳቸው 250 እግር ቡና የመትከል ስራ ነው። እንግዲህ ከኔ ጀርባ እዚህ የምታዩት ቡና የዛሬ 2 ዓመት ይሄ ምድረ በዳ የነበረ ቡና ስንተክል እንደውም አንዳንዶች እነኚህ ሰዎች የቁም ቅዠት ጀመሩ ወይ ብለውን ነበር። ግን ያው በትክክለኛ ህልምና እይታ ላይ የተመሰረተ የዚህ የቡና ፕሮግራም ተጨባጭ ውጤት እያመጣ ነው ያለው። እዚህ ጓሮች ከጀኔ ጀርባ የምታዩት ቡና ባለፉት 2 ዓመታት ተሰርቶ እንግዲህ ይሄንን ወደ ሌሎቹም የአካባቢዎች ለማስፋት ዛሬ እየሰራ ያለው ስራ ትልቅ እድል የሚሰጥ ነው። እንደምታዩት ከጀርባችን አካባቢ ያለው የዛሬ 2 ዓመት አካባቢ ባርዛፍ ነበርና የክልሉም ኢኒሼቲቭ ነው። ባርዛፍን ነቅሎ ወደ ቡናና ወደ ሌሎች ምርት በሚሰጡ ሰብሎች መቀየር። እዚህ አካባቢ የነበረው ጫካ ነው የነበረው፣ ባርዛፍ ነው የነበረው። መሬቱም ተቀይሯል፣ አካባቢም ተቀይሯል። ቡናው ሲተከልና ምርቱ በደንብ ምርት የሚሰጥበት አካባቢ ነው። በዚህ ኢኒሼቲቭ ይሄኛው ክላስተር በሙሉ ይሄን ይዞ ወደ ላይ ያለው ሁሉም የቡና ክላስተር ብለን ተከላ ስራ ጀምረናል። 4000 ሄክታር ነበር የነበረን የቡና ማሳ በ2016 መጨረሻ 2017 መጀመሪያ ላይ የነበረን የማሳ ሄክታር እሱ ነው። አሁን 165000 አሁን ሰሞኑን ከተከለው ጋር ወደ 169000 አካባቢ ደርሷል። እንግዲህ ብልጽግና ሁሌም የማይቻል የሚመስለውን ማስቻል ነው። የለማ ሀሳብ ደረቅ መሬትን ያለማል፣ የማይቻልን ያስችላል የምንለው በምክንያት ነውና በአጠቃላይ የቡና ልማት ስራችን ባለፉት 5-6 ዓመታት የሰራው ስራ ተጨባጭ በተለይ አረንጓዴ አሻራን መሰረት አድርገን የሰራነው ስራ በተጨባጭ በቤተሰብም በማህበረሰብም በሀገር ደረጃም ያለንን ተወዳዳሪነት ለማሳደግ ተስፋ ሰጪ ውጤት እያየን ነው። 250 በ120 ቀላል የቁጥር ቀመር አይደለም። በአንድ የቡና መንደር የሚገኙ 120 አርሶ አደሮች እያንዳንዳቸው ቢያንስ 250 የተሻሻሉ የቡና ችግኞችን በኩታ ገጠም እንዲተክሉ የሚያስችል ስልት ነው። ውጤቱም በአንድ መንደር ብቻ 30,000 አዳዲስ የቡና ተክሎችን ያስገኛል። ይህ ኢኒሼቲቭ አርሶ አደሩን ከተለመደው አሰራር አላቆ በምርምር የተለቀቁና በሽታ የሚቋቋሙ ዝርያዎችን እንዲጠቀም ያደርጋል። በኩታ ገጠም የሚሰራ መሆኑ ደግሞ ልማቱ የእውቀት ሽግግርና የገበያ ትስስርን በእጅጉ ያቀላጥፋል። ይሄ የቡና ማሳ የማስፋት ስትራቴጂ ብለን የያዝናቸውን የሚያሳይ ነው። እንደምታዩት እዚህ ይሄ አካባቢ ሀላባ በቡና በጣም የሚታወቅ አካባቢ አልነበረም። በዚህ 2 ዓመት ውስጥ ተተክሎ ነው አሁን ፍሬ አፍርቶ የምታዩት ቡና። ይሄ ቡና እንትን ያለው ይሄ ከ20 አርሶ አደሮች በላይ መጀመሪያ ዓመት ላይ የተከሉበት ሁኔታ አለ። እንደገና ተጨማሪ 40 አርሶ አደሮች የተከሉበት ሁኔታ አለ። እንደዚህ እየተደረገ ወደ 120 አርሶ አደሮች እየወሰድን ያለ ነው። በተለያዩ ወረዳዎች በዚህ ልክ እየሰፋ ነው ያለው። በጣም እየተስፋፋ
ይህን ያየ አርሶ አደር ደግሞ በራሱ ጊዜም እያስፋፋ ነው ያለውና በዛ ብቻ ሳይሆን ምርት መስጠትም ጀምሯል። አሁን ከጀርባችን ያለው የምስራች አንድ ዙር አንስተናል። የዛሬ 2 ዓመት ነው የተተከለው፣ ግን በ2 ዓመት ምርት መስጠት ጀምሯል። በዞናችን ደረጃ በጣም እያስፋፋን ያለ ነው። ቀጣይ በተያያዘው ጊዜ ደግሞ ቡና ወደ ማዕከላዊ ገበያ ማቅረብ እንጀምራለን የሚል እቅድ ነው ያለን። ሰው በዝናብ የሚተከል አይመስለውም። እኛ ድህነትን ነው ቻሌንጅ እያደረግን ያለነው። ዝናቡ ለኛ እድል ነው፣ ድህነት ደግሞ ለኛ ፈተና ነው። ፈተናን ልንሻገር ከሆነ እድሎቻችንን አሟጠን መጠቀም ነው። የኢትዮጵያና ኢትዮጵያውያን ከፍታቸው የሚረጋገጥበት ጊዜ ብዙ ሩቅ አይሆንም። ይሄ ቡና ለኛ ዛሬ ችግኝ ነው፣ ነገ ወርቅ ነው፣ ነገ ዶላር ነው። በሀገር ደረጃ በጣም ከፍተኛ የሆነ የቡና ኤክስፖርት ተደርጓል። በእኛም 2478 ቶን ቡና ልከናል። አሁን በዚህ ዓመት 3000 ቶን አቅደን እየሰራን ነው ያለው። ይህ ኢኒሼቲቭ ከጊዜ ወደ ጊዜ ተጨባጭ ለውጦችን በተግባር ማሳየት ጀምሯል። በ2016-17 የምርት ዘመን ብቻ በሚሊዮን የሚቆጠሩ ችግኞችን በሺዎች በሚቆጠሩ ሄክታሮች ላይ አርፏል። በተለይም በክልሉ በከምባታ ዞንና ሀላባ ዞኖች የታየው ባህር ዛፍን በቡና የመተካት ንቅናቄ አርሶ አደሩን የነገ ተስፋ ያሳያል። ከቅርብ ጊዜ ነው የጀመርነው። በፊት አካባቢ ባህር ዛፍ ነበረ። ያን ግብርና ባለሙያ በሰጠው መመሪያ ትምህርት መሰረት ስልጠና መሰረት ባህር ዛፉን አስነሳን። ከዛ በኋላ ቡና ተከለ። በሚያዝያ 10 2015 ነው የመጀመሪያ የተከልኩት። ሁለተኛ ዙር ደግሞ ታኅሳስ 30 2015 ነው የተከልኩት። 1240 ፍሬ ቡና ነው የተከልኩት። ያ ቡና እስካሁን እያፈራ ነው። አራተኛ ዙር ባለፈው ለቅመናል። በእያንዳንዱ ዙር የሚያገኘው አንዳንድ ኩንታል ነው። ቅሽር ቡና ማለት ነው። አንዳንድ ኩንታል 4 ኩንታል ይለቀማል። ያን አሁን እያስተካከል ወደ ከብት መግዛት ወደ ቤት መስራት እንደዛ ገብተናል። እሱን እየሰራው አሁንም ሌላ ልማት ጓሮ አትክልት አዳዲስ ነገሮችን እንደ ኮረሪማ ቅመማ ቅመሞችን እያከታተልኩ አሁንም እየተከልኩ ነው። በ10 ዓመት ወይም በ12 ዓመት እንደዚህ ነው ገቢ የምናገኘው። በየአመቱ ነው ገቢ የምናገኘው። እኛ ብልጽግና ከየት ይመጣል ብለን ከላይ የሚመጣ መስሎን ጠብቀን ነበር። ከአፈር ውስጥ የሚወጣ መሆኑን ተረተን ብልጽግናን ለማረጋገጥ እየሰራን መሆኑን እና ብልጽግና የራሱ በቤት ያለ መሆኑን እያስረዳን ነው ነገሩ። ይህ ኢኒሼቲቭ ከክልሉ 6ቱ የግብርና ልማት ምሰሶች ጋር በጥብቅ የተቆራኘ ነው። የምግብ ዋስትናን ማረጋገጥ፣ የውጭ ምርትን ማሳደግና ለወጣቶችና ሴቶች ሰፊ የስራ ዕድል መፍጠር ዋና ዋና ግቦቹ ናቸው። በቀጣይ 5 ዓመታት 116 ሚሊዮን ችግኞችን በመትከል 447,000 አርሶ አደሮችን የብልጽግና ባለቤት ለማድረግ ግብ ተቀምጧል። የቡና ልማት ኢኒሼቲቭ ከአፈር ጥበቃ እስከ ካርቦን ሽያጭ፣ ከቤተሰብ ገቢ እስከ ሀገር ኩራት የሚዘልቅ ዘርፍ ብዙ ፋይዳ አለው። ማዕከላዊ ኢትዮጵያ ክልል በቡና መንደሮቿ አዲስ የብልጽግና ምዕራፍ እየጻፈች ነው።